ሰው ያርተተቀ አንተ ደግሞ ምንድን ረከብ ና ቶሎ በይ ለማሳየት አሳያለሁ ግን ውስጥ አልገባው ለማልገባ ነገር ሌላ ይኸውልሽ አሁን አንቺ አሪ አደጋ ውስጥ ነው የምገባው ራስን አደጋ ውስጥ መጣ ተሰሚያለሽ ስንት ጊዜ ይሆነዋል እዚህ ጠንቋይ መስራት ከጀመረ ጠንቋይ አይባልም ምንድነው አንተ ስንቴ ነው ማለት ከስተመር ነኝ እኔ እኮ መጠቀም ፈልጌ እኮ ጠንቋይ አትበል ጠንቋይ አይባልም ወጣ አረ እንደፈልጋችሁ ነው ኧረ እባካችሁ አንቺ ነው ካርሽኝ አይደለ ምን ተደበደበት ነው አንቺ ነው ባንኩ ስኔ ትግስኛለህ ተታረጋት አረ ወዳት ና ሰላም ወደ የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? አለው እግዚአብሔር ይመስገን። ባለፈው ያው እንዳያችሁት እጅግ በጣም የሚደብር ነገር ነው ሰፈራችን ውስጥ የተከሰተው አይታችኋል። የተፈጠረው ነገር እጅግ በጣም አሳሳቢ ጉዳይ ነው። እስከመጨረሻው ተከታትለን ለእናንተ እያደረስን እንገኛለን ማለት ነው። አሁን ያው እንደምታዩት የልጅቷን ውስጥ ይዘናት ይህንን ድርጊት ምንም ሳያሳስበው በቃ በጭፍን አመለካከት በጣም በጭፍን አመለካከት ይህን እየፈጸመ የሚገኘው ሰውዬ ጋር ልጅቷን አስገድጄ ቢሆን የሚችለውን ሳይሆን የማልችለውን ነገር አድርጌ እስከመጨረሻው ሰውዬው ጋር እሄዳለሁ ማለት ነው። ሰውዬው ጋር እንግዲህ ከሷ ኢንፎርሜሽን መረጃ እንደወሰድኩት ሰምታችኋል አይታችኋል። እንግዲህ ከሷ ቤት ገብተን ያለችውን ነገር እጅግ በጣም ከባድ ሰው ነው። በብዙ ጥበቃም እንዳለው ኢንፎርሜሽን ሰምተናል። ብዙ መረጃዎችን አጣርተን ነው ወደ ሰውዬው ምን ሄደው ማለት ነው። ሰው ምንድነው በጣም ከባድ ነገር ነው። ምክንያቱም እንደዚህ አይነት ሰዎችን በድፍረት ለመያዝ እውነት ለማውራት የኛ ሚዲያ እጅግ በጣም ትልቅ ሚና ይጫወታል ማለት ነው። እሱን ከእጅ ከፍንጅ ለመያዝ ብዙ ነገሮችን ያስፈልጉናል። ልጅቷን እንደማያዝ ዝም ብለን ዘው ብለን ምንገባበት ምክንያት ምንም አይኖርም ማለት ነው። በደንብ ተዘጋጅተን ምናምን ነው የምንሄደው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አሁን ሰውየው ያለበትን ቦታ እሷ አውቃ ይሁን የውሸቷን ይሁን አላቅም ብቻ አሳያለሁ ብላኛለች። እሷ ያለበትን ቦታ አሳያለሁ። እንግዲህ እንደዚህ አይነት የውሸት የሰውን ብር የሚበሉ ሰዎች በጣም አጭበርባሪ ሰዎች እሷንም ላምናት አልችልም። ምክንያቱም አይታችሁ ከሆነ ከመጀመሪያው ጀምሮ በጣም እየዋሸችን ብዙ ነገሮችን እሷ አይደለችም ልጅቷን ዋሽታት ምናምን ብዙ ነገር እያደረገች ነበርና ይህንን ነገር እስከመጨረሻው አብራችሁን ተከታተሉን። የሚፈጠረው ነገር አብረን እናያለን። ይመቻችሁ። የሚያሳድገኝና በጣም ስጨቆን በጣም ስሰቃይ ብዙ ነገሮችን ትምህርት ኢቨን በስትክክል መማር አልችልም ነበርና አይ ቲንክ 17 18 አመት ይሆናል። 18 አመትሽ? ያው ገና ወደ ጉርምስና አልሄድኩም ምናምን ነገር አስበዋል ገና እያደግክ ስለምትሄድ። ኦኬ። እና ደግሞ እንጀራ አባቴ ሲያወራ ሰምቻለሁ። ሰውየው እየጠበቀኝ ነው እና እሷን ነው መዳር ያለብኝ እያለ ሲያወራ ሰምቻለሁ። እንደራ 11 ነው 12ኛ ክፍል 11ኛ ክፍል ያለው ጀስት ያው ጉርምስና ማን ነበረ የሆነ ልጅ ፍቅር ያዘኝ። ኦኬ። ፍቅር ያዘሽ? በቃ ማለት ያው ጓደኛዬ ነው። ብዙ ጊዜ አብረን እንበላለን እንጠጣለን፣ አብረን ብዙ ነገር እናሳልፋለን። ያው ሴት ልጅ ጆሮ አይደለም የምታምነው ብዙ ነገሮች ስታሳልፍ። ከዛ 12ኛ ክፍል ላይ ስደርስ በአጋጣሚ ያልተፈለገ እርግዝና መጣ። ማለት ያልተጠበቀ ድንገት አረገዝኩኝና
ከሷራ አሶልጇለኝ ስለዚህ ዘኔ ፓርቲ ጊዜ ነው ወይ ነገር የተፈጠረው ሰከርኩኝ በቃ ስነቃ አራቁኝ ከዛ ምን አድርገናል ስለው አይ ብቻሽን እኮ ነው ያደረኩት ማሊ አለቀይ ሰማች ከዛ ማጸዳበት እንትኑ ጋር ሎከሩ ላይ ሽንት ቤቱ አለ አይደለ ሽንት ቤቱ ላይ አረፋ ነበር መሰለኝ ተደፋው ከዛ እዛ ላይ ተንሸራትቼ ሶርድ ልጁ ወረደ የላከችኝ ቦታ በጣም ፈራው ምን አይነት ቦታ ነው የላከችሽ ጠንቋይ ጠንቋይ ማለት ያው ቴሌግራም ላይ እንትን ብለሽ እንደዚህ ያው ህይወትን ያመሰቃቀለው ምናምን ይላል እሺ ምን የሚያደርግ ነው አንቺ የጠየቅሽ ለሱ መስዋዕት ማለት ነው ዶሮ ከዛ ያን ዶሮ ከሰጠሁት ብዙ ሀብት እንደሚሰጥ ጌታን መልክ እኔ ቸርች ሲሄድ ቸርች ላይ እናረግልሻለን ይሉኛል እንጂ አያረጉልኝም ጭራሽ ቸርችም ሞክረሻል ማለት ነው ቸርች በቃ አርዱኝ ብዬ እንትን ብያለሁ ግን አልሆነልኝም መጨረሻ በቃ አማራጭ ብዙ ነገር ሳጣ ነው ወደዛ ሄድኩት እና እንዴ ምንድነው አደረግኩት ምናምን ብዬ ደግሞ ምን ከአባትሽ ጋር የሚታወቃል ወይስ ምንድነው መንፈስ ነው ወይስ አንቺ ጋር ያለው መንፈስ ነው ወይስ ምንድነው እኔ ምንም አላውቅም እኔ አሁን ግራ ይገባኝና መፍትሄ እንድሰጡኝ የፈለኩት አንደኛ ነገር ያው እሱ ጋር ደርሼ ከመጣ በኋላ እንደምትተኛ ነኝ በጣም ሰውነቴ እንዳለ ያሳክከኛል ቅድም ሌላ ነገር አለ የሆነ ጠባሳ ነገር ምናምን ማለት ነው እና እሱ ጋር ደርሼ ከመጣ በኋላ እንደዚህ እየተሰቃየው ነው ያው ጸጉሬን ራሱ በስነ ስርዓት ከፍቼው አልሄድም እንዳለ ቆዴ ራሱ ተነስቷል እኮ ምንድነው እስኪ እና መፍትሄ እንድሰጡኝ እንደዚህ ተሸፋፍኝ ከመሄድ እንደዚህ ያሳከኩኝ ከመሄድ እንድትገላግለኝ ነው ራስሽ ነሽ እንደዛ አሳመነሽን ጠንቋይ ቤት ሂጂ ህይወትሽ ይቀየራልሽ ቆይ ተረጋግጥ እሷ ያለችው ዶሮ እንደዚህ ጥቁሩ መራስ ያለው ዶሮ አንቺ ብለይ ምናምን እንደዚህ እሱ ማግኘት አልቻልኩም ምናምን ብለኛለች አንቺ ምንድነው መስዋዕት ያደረግሽ ነገር አለ የሰው ታጠፋሽ ማለት አይ አላጠፋም ጥቁር በግ ነው ያለኝ እኔ በሰዓቱ ጥቁር በግ እንትን ብዬ የታገኝሽ ጥቁር በግ አገኘው እንዳጋጣሚ አገኘ ስለዚህ አንቺ በስንት አመትሽ ነው ወደዚህ መጣሽው እኔ በ15 አመት ነው ወደዚህ መጣሁ ሰዎቹ ነገሩኝ ሄድኩኝ ይሄን አምጫ ላይ ከዛ ባንዴ ከዛ ህይወት ውስጥ መውጣት ቻልኩ እኮ ምን አድርጌ ነው ያለሽ አሁን ለምሳሌ ከእንደዛ አይነት ህይወት ከሰው ቤት አውጥቼ አንቺ ማለት እኮ ሰላም አይደለም እኮ ማለት ውስጥሽ እኮ ሰላም ምክንያቱም እንደዚህ አይነት ቦታ ነው ተደብቀሽ ምናምን እሷ ያደረገችው ነገር እጅግ በጣም የሚሰቀጥጥ እጅግ በጣም የሚያስጠላ ነገር ነው እያደረገች ያለችው ቤት መኪና አለ ያሉ ለሁለት ከጠንቋዩና እሷ ናቸው የሚሰሩት የዚችን መስኪን ልጅ ህይወት አበላሽተዋል ቁጭ በይ እዛ ጋር ምንድነው የምታወሪው ለሆነ ጉዳይ ፈልገንሽ ነው በቃ አንቺ ወንጀለኛ ነሽ ስለዚህ እዛ ጋር ቁጭ በይ ምን ጠይቀሽ ጥያቄ ካለ እኮ ምናምን ብሎ ነገር የለም ቤት ምናምን ብሎ ነገር እሷን ታውቃታለሽ አታውቃትም ራሷ ናት ራሷ ይሄን ሰው አምጪልኝ ይሄን ሰው አድርጊልኝ ምናምን ብሎሽ ነው ይሄን ነገር የምታደርጊው ስለዚህ አንቺ ሰው ባመጣሽለት ቁጥር እሱ የሚከፍልሽ ነገር አለ ማለት ነው እንጂ ስለዚህ የኔ ህይወት ተቀይሯል ያልሽው አንቺ አውቀሽ ነው አልተቀየረም እኔ አሁን ላይ ህይወት ተቀይሯል እግዚአብሔር ይመስገን የታለ የተቀየረው ህይወት ማለት አሁን ከሱ ጋር መሰሪ ከሆነ ተላላኪ ከሆነ ወደሱ ሰው መትሪክ ከሆነ ምንድነው አንቺ ቤት መኪና አላት በለኛለች ምን ማለት ነው ይሩት እንዴ እኔ ማሚላት ነኝ ምን አልሽው ቆይ ዘር ወይኔ ኧረ ሰው ራስሽ ነሽ እንደዛ አሳመነሽን ጠንቋይ ቤት ሂጂ ህይወትሽ ይቀየራልሽ ቆይ ተረጋግጥ አሁን ታሳይኛለሽ አታሳይኝ አሳያለሁ ግን እኔ ውስጥ አልገባም እንደማሳይ እኮ ነግሬ ነው የመጣሁት አይደለ ግን ታች ነው ያለው ምንድነው እንደዚህ የምትፈሪው ለምን ትፈሪያለሽ እንዴ እኔ ጋር ምን ሊያደርግ እንደምትችል በስራሽ አምነሽበት አይደል እንዴ ና ያሳይ ቶሎ በይ እኮ ለማሳየት አሳያለሁ ግን ውስጥ አልገባም እንደማልገባ ነገር ሌላ ይኸውልሽ አሁን አንቺ አሪ አደጋ ውስጥ ነው የምገባው ራስን አደጋ ውስጥ መጣ ተሰማያለሽ በፈጣሪም በሰውም
ከባድ እርምጃ ነው የሚወሰደው። እኮ አሳያለሁ እና ላሳይ ቦታውን ላሳይ። ነይ ሂጂ። እንዴ ምን ትመስላለች? ታስጠላ። እሺ አትግፋኝ ነው። ሂጂ በእናትሽ። እንዴ ታች ነው። የቱ ጋር ነው? ታች ብሎ ነገር የለም። ሂጂ ተንቀሳቀሽ። የምን ታች ነው? ሂጂ። ይሄ አሳየው አይደል? ለምን ነው ታች ቤት እንደዛ አልፈልግም። ምኑ ጋር? ይሄ ሰው ጋር ያለው ግቢ ነው። ብዙ ቤት አለ እኮ እዚህ ጋር። ይሄ ጫካ አይደል እንዴ? እንዳልሞ ይሄ ፍለስ የሚታየው ግቢ ነው እንዴ? እዚህ ጫካ ነው እንዴ ይሄን ስራ የምትሰሩት? እሱ የሚሰራው እዚህ ጋር ነው? አዎ። አሁን አሳየው አይደለ? ከዚህ በኋላ ነው አላስፈልግም። እኔ የምፈልገው ይኸውልሽ፣ እኔ የምፈልገው እሱ ያለበትን ቦታ ይሄ ነው ብለሽ እዛው ጋር በሩ ጋር እንድታሳይ። ይሄኛው ነው። ይሄኛው ግቢ ነው። ሌላ በር እኮ የለም። ይሄ ፍለስ እየታየ ነው ግቢው። እዚህ ጋር ነው ያለው። ውስጥ ከዚህ ከሄድኩኝ ያየኛል። እንዴ ደግሞ አልፈልግም። አሁን ቦታው ላይ ይሄ ነው ቤቱ ብለሽ አሳየኝ። ብዙ ቤት ነው ያለው። እዛ ጋር አለ፣ እዚህ ጋር አለ። ምን የትኛው ነው? ኦኬ እዚህ ጋር ነው። እና እሺ ላሳይ። እንዴ ምንድነው አንቺ ምን አስፈራሽ? እንዴ ምን እንደሚደርስብኝ እኮ ማውቀው ነኝ አይደል እንዴ? በስራሽ ራሱ ማፈር አለብሽ አንቺ። ሌትስ ጎ ካሜራው ተከታተል። ይሄና ይሄኛው የትኛው? ይሄ አዎ እዚህ ውስጥ ነው ያለው። አዎ አለ። አዎ አንተው ምን ፈልገህ ነው? አንተ ና ምንድን ነው? ምን ፈልገህ ነው? ውስጥ ልገባ ነው። ውስጥ ልገባ? ቆይ አንተ ለመሆኑ ማነክ? ዝም ተብሎ መግባት እዴ አትቅረብ ብያለሁ፣ ነግሬሃለሁ። ምንድነው እሱ? ውስጥ ልገባ ፈልጌ ነው። እባክህ ምንድነው እኮ ለምን ፈልገህ ነው የመጣው? ውስጥ ይሄ የጠቋይ ቤት ነው። አረ ምን ጠንቋይ ነው? እዚህ ጠንቋይ የሚባል የለ እኮ ከስተመር ነኝ ፈልጌ ነው እኮ። ከስተመር ኮንክ ለምን ካሜራ ይዘህ ትገባለህ? እኔ እዚህ ወፍ ልጠብቅ ቆምኩ መስሎሃል እንዴ? አንተ ቀልጥም እንዳልጥለ ካስቀምጥ ብያለሁ። ምን አይነቱ ገልቱ ነው? በእናትህ ሂድ ወደዛ እባክህ። ሰውዬ ዞር በል ብያለሁ። ዝም ብሎ መግባት። ካሜራውን አስቀምጥ። ከስተመር ከሆንክ ካሜራ ምን ይሰራል? ተረጋጋ። ምን ጠጅ ጠጥተሃል እንዴ? የምን ጠጅ ነው? ስራዬ ነው። እንጀራ ልብላበት፣ ልጆቼን የማስተዳድርበት በዚህ ስራ ነው። እባክህ ሂድልኝ። አንተ አትቅረጽ ብያለሁ። ተው፣ ተረጋጋ። ቆይ አንዴ አዳምጠኝ። እሺ ዝቅ አድርገህ ነው። ቆይ ምንድነው? በደንብ ቅረጽ። ይሄን ሰው ያዝልኝ። አንተ ሰውዬ ዝም በል ብያለሁ። ይኸውልህ እጄ ላይ ሰበብ እንዳትሆን። ወገባ ገዳህን ብዬ ነው መጣሁ። አዳምጠኝ መጀመሪያ። ምንድነው እኮ ምን ፈልገህ ነው? ተረጋጋ ነው እኮ። ለምን እንደፈለክ ንገረኝ። እኔ የምልህ ስንት ጊዜ ይሆነዋል እዚህ ጠንቋይ መስራት ከጀመረ? ጠንቋይ አይባልም። ምንድነው አንተ ስንቴ ነው ማለት? ከስተመር ነኝ እኔ እኮ መጠቀም ፈልጌ እኮ። ጠንቋይ አትበል። ጠንቋይ አይባልም። መግባት አልችልም። እሺ መግባት ትችላለህ፣ ግን ካሜራ አያስፈልግም። ይኸው እዚህ ሲገባ ስልክ ካሜራ የሚባል መተውጣን አስቀምጠህ አገልግሎትን ከጨረስክ በኋላ ነው የምትወጣው። እሺ አስገባኝ። እሺ እኮ ካሜራውን አስቀምጥ። አይቻልም። እሺ ልበልሽ። እኔ አልፈልግም። ሌላ አባብዬ ታማኝ አባብዬ ካወቁ ይገሉኛል። እኮ አልፈልግም። እኔ አልፈልግም። እኔ ለማተብ የምኖር ሰው ነኝ። አልፈልግም። ምን ለማተብ ነው እንደሚኖረው? እባክህ ተወኝ። የሰው ህይወት እያበላሽ። እሺ አሁን ምንድን ነው የፈለጋችሁት? እኔ ስራዬ ነው። ስራ አልገባሽ። እኔ ከስተመር ነኝ አልኩህ አይደል እንዴ? ምንድነው ከስተመር ሆንክ እኮ ነው የሚመለከት። ከስተመር ከሆንክ ያስኮን አስቀምጥ፣ እሱም ያስቀምጥ፣ ይግባ። ይሄ ጓደኛን አሳርፈው አናቱን ብዬ ነው ዛሬ የምገላግለው። ተው ብያለሁ። ተረጋጋ መጀመሪያ። እሺ ትረጋጋለሁ፣ ግን እሺ ራቅ ብያለሁ። እንዴ ማን እንደሆነ ካውቃል?
እኔ ማንንም ምን አገባኝ? እኔ እዚህ የተቀመጥኩት ጥበቃ ነኝ። በቃ አባትዬን ለመጠበቅ ነው። ምን ማለት ነው? ምን አገባኝ ማለት? እኔ ከስተመር ነኝ፣ መግባት ፈልጌ ነው። አስገባኝ። እንኳን አንተ ጠቅላይ ሚኒስትሩን ቢመጣ ስልክ ይዞ መግባት አይችልም። ነገርኩክ። እኔ ስልክ አላስቀምጥም። የት አለ ስልክ? ይሄ ምንድነው ያዝከው? ይሄ ድምጽ መቅጃ አይደለ? እኔ ማላቅ መሰለህ? አትንካኝ፣ አትቅረጽ ብያለሁ። ሰው የራስ ብያለሁ። ይሄንን ሰውዬ ስም አስቆምልኝ። ወይስ ጠብ ነው የፈለግከው? አስገባኝ አልኩህ አይደል? ነገርኩህ። ሰውዬ አርፈህ ቆም ብያለሁ እኮ። አስጠጋኝ። ዞር በልልኝ። ሰውዬውን ቀለጥማለሁ። ዞር በልልኝ ነግሬሃለሁ። እጄ ላይ በኋላ በምን ሰበብ ሆንኩ እንዳትል። እኔ ይሄን ስራ ሰርቼ ነው ልጆቼን ማስተዳድረው አልኩህ። ለምንድን ነው አርፈህ የማትቀመጠው? ሰውዬ አስገባኝ። ምን አትገባም። በቃ አትገባም። እስኪ አንተ ገለኝ ታልፋለህ። አትገባም። መጀመሪያ ተረጋጋ። በስነ ስርዓት አዋሪኝ። በስነ ስርዓት እንዳዋራ አትቅደኝ። በቃ ስለ ሰውዬው በቃ ኢንፎርሜሽን ንገረኝ። ምንድነው የምነግርህ? ስንት አመት ሆነ? ምንድነው የምነግርህ? ሰውዬው ስንት አመት ሆነ እዚህ መስራት ከጀመረ? እኔ አይመለከተኝም። ምንም አመት ሲስራ አንተ ምን አገባክ? ፖሊስ ነህ እንዴ? አንተም ወንጀለኛ ነህ። የሰውዬው ተባባሪ ነህ። እሱ አይመለከትህም። አሁን ታስገባኛለህ አታስገባኝም? በቃ እኔ ሰውዬው ጋር አገልግሎት ፈልጌ ነው። አገልግሎት ከፈለክ ያስኮን አስቀምጥ፣ ስልኬን አስቀምጥ፣ መታወቂያን አስቀምጥ፣ ውጣ ወይ ግባ። ነግሬሃለሁ። እዲነችን ይወዳል። ዛሬ ጀነ ሰበብ ምን ፈለክ እንዴ? እንዴ እቺን ይወዳል። አንበርበር የሰውዬ አርፈህ ተቀመጥ። ምንድነው የምታወራው? ሰውዬ አርፈህ ተቀመጥ ብያለሁ። ምንድነው የምታወራው? ሰውዬ አርፈህ ተቀመጥ። አንተ ደግሞ ምንድን ነው? ና ተመልካቾቻችን ይሄው ያያችሁ ነው። አደጋ እየደረሰብን ነው። ይሄ ጥበቃው የሚባለው የያዘው ዱላ ያያችሁት ነው። በጣም ከባድ የሆነ አደገኛ ሼባ ነው። እንግዲህ በጣም በዱላ እያስፈራራን ካሜራ ላይ ጉዳት አድርሷል፣ ካሜራማኑ ላይ እና በጣም ነው የሚያሳዝነው እውነት ለማውራት። ስለዚህ እንደምታዩት ነው። በጣም ሌላ ሰው ሁላ አለ እየተባለ ነው። ውስጥ ላይ ወደዛ ገባ ብሎ ሌላ ሰው አለ እየተባለ ነው። እንደዚህ ጥበቃና ዙሪያው በሰው ነው የተከበበ ሰው ነው። በብዙ ሰዎች የተከበበ ሰው ነው። አሁን ድጋሚ ይህንን ጨካኝ ሌባ ሰውዬ ለመያዝ ይሄ ጠንቋይ የሚባለውን ግዴታ ይሄን ማለፍ ይኖርብናል። ይሄን ጥበቃው ማለፍ ይኖርብናል። በጣም ከባድ የሚባል እርምጃ ልንወስድ ነው። በጣም ከባድ የሚባል እርምጃ ለመውሰድ አሁን ዝግጁ ነኝ ማለት ነው። ስለዚህ እስከ መጨረሻው ተከታተሉን። የሚሆነውን አብረን እናያለን። ሰብስክራይብ በማድረግ እስከ መጨረሻው ተከታተሉን። አሁን ጥበቃውን በደንብ ጥሰን ወደ ውስጥ እንገባለን ማለት ነው። እና እንደምታዩን ካሜራማኑ በጣም ተጎድቷል። በዱላ ነው የመታው። እኔንም እንደዛው ያያችሁት ነው። ያው ከካሜራ ጀርባ እንዳንቀርጽ ነው እንደዚህ ያደረጉ ያሉትና በጣም መስዋዕትነት እየከፈልን ያለ ነው። እሱን ያያችሁ ነው። ተከተለ ካሜራማን። እንደምታዩት እንግዲህ የመጨረሻ ዋጋ እንከፍላለን እስከ መጨረሻው። እነዚህ ሌባ፣ እነዚህን አጭበርባሪ ታባቱ ሌትስ ጎ
ሰላም እዚህ ቤት ሰላም ምን ፈልገህ መጣክ? አገልግሎት ፈልጌ ነበር። ይቻላል። ምን አይነት አገልግሎት? አገልግሎት ፈልጌ ነበር። ይቻላል። እኔ ጋር መተህ አገልግሎት የለም። ምንድን ነው? ተናገር ብያለሁ። ገንዘብ ሀብታም መሆን ፈልጌ። ይቻላል። እኛ ጋር መተህ እና ሁለት ነገሮችን በአንዴ ማስኬድ ይቻላል ማለት ምን እና ምን? በጣም መወዳት ልጅ ነበረችና እና እንደገላን የፈለከው አይደለም የኔ እንድትሆን አዎ ቀላል ነው። ይቻላል። ጨራ እንድትሆን ነው ማደርጋት። እናንተ እንድትሆን የፈለከው? አዎ የኔ እንድትሆንና ገንዘብ ደግሞ በቃ ቤት መኪና እንዲኖረኝ የፈለኩት። ይቻላል። ሁለት ነገር ታደርጋለህ። ምን? ልጅቷን ለማግኘት አንድ ጥቁር በግ ይዘህ ትመጣለህ። ሁለተኛ ጥቁር በግ? አዎ ጥቁር በግ። እሺ ሌላስ? ጥቁር በጉን ግን አንተ አይደለም ይዘህ የምትመጣው። እና 25 ዓመት ያለፋት ድንግል ሴት ይዘህ 25 ዓመት ያለፋት ድንግል ሴት እሷን በጓን ጎትተህ መምጣት አለባት። ካልሆነ ይረክሳል። እንዴ እኔ የት አገኛለሁ እሱን 25 ዓመት ያለፋት? እኔ አይመለከተኝም። ኧረ ፈልገው። አዎ ግን ኧረ መቀነስ አይቻልም? ምኑን ነው የምቀንስልህ? ቢያንስ የ15 ዓመት ምናምን። የ15 ዓመት አይሆንም። እኔ ህጉን ተከትዬ ነው የምሰራው። ከ18 ዓመት በታች አልነካም። 25 ዓመት ያለፋት ድንግል ሴት ፈልግና ይዘህ ትመጣለህ እኮ። ይሄን ማግኘት ይከብደኛል ብዬ ነው። የት እንደምታገኝ እኔ እነግርሃለሁ። እሺ ብቻ ይዘህ ትመጣለህ። የት ነው ማግኘት የምችለው? እሱን ከአዳሜ እነግርሃለሁ። በመቀጠል የምትከፍለው ክፍያ አለ። ስንት ነው የምከፍለው? ልጅቷን ለማግኘት 300,000 ብር። አሁን ግማሹን ታስገባለህ። 300,000? ምን ትወዳታለህ አይደለ? አዎ እኮ። ካልሆነ ግን 350 ውስጥ 1,000 ብር ቢጎድል ዱዳና ሽባ ነው ማደርጋት። እንዴ ቆይ ለምን ቅድሚያ ከፍላለሁ ብር? የኔ ከሆነች በኋላ ነው መክፈል የምፈልገው። አይሆንም። ስሟ ቤዛ ነው አይደለ? አዎ በቃ ቤዛ አንተ እንድትው 300,000 ክፈል እኮ። የኔ እንደሆነች ካላወቅኩኝ እንዴት ነው ስሟ? ቤዛ ነው ያልከኝ? ስሟን እንዴት አወቅከው? እኔ ጋር መተህ የምታጣው አገልግሎት የለም እኮ። እንዴ እኮ እና አስወደዱብኝ። መቀነስ አይቻልም? ከፍቅር ገንዘብን አስበልጣል ማለት ነው። እንደዛ ከሆነ ውጣልኝ። አልፈልግም። ስንት የሚከፍል ሰው አለ? ኖ እሺ ይቅርታ አይደለሁም። ኧረ አይደለሁም። እና መናጤ ድሀ ስለሆንኩ ነው አንተ ጋር የመጣሁት። ይህን እንዴት ነው መያዝ የሚቻለው? በጣም ከባድ ነው እውነት። ቆይ ይቅርታ፣ አንዴ መጠየቅ የምፈልገው ጥያቄ አለ። ይቻላል። እሺ ልጅቷን ለማግኘት እንደዛ የ25 ዓመት ያለፋት ድንግልና አሉ። እሺ ቤትና መኪናው ምንድን ነው የሚያስፈልግ? ቤትና መኪናው አንድ ወዳጄ አርግ የተባለውን ስላላደረገ ቤትና መኪናውን ወስጄበታለሁ። እሱም በስጦታ መልክ እሰጥሃለሁ። ይህ እንዲሆን ግን ከፈለክ የ19 ዓመት ታናሽ እህቷን ለእኔ ትገብራለህ። ታናሽ እህትህን ለእኔ ትገብራለህ። ምን? የ19 ዓመት ታናሽ እህትህ ከትላንት ወዲያ ልደቷን እንዳከበረች አውቃለሁ። ስለዚህ እሷ ለእኔ ትሰጣለህ። ቤትና መኪናውን ትወስዳለህ። እንዴ ቆይ አንተ ምን ልታረጋት ነው? እሷ መገበር ማለት አልገባኝም። መገበር ማለት ማደርገውን ነገር ለኔ ብትነግረኝ አይሻልም? ለኔ ተውልኝ። እንዴ መገበር ማለት አልገባኝም። ድንግልና ለኔ አሳልፈህ ትሰጠኛለህ። ኧረ መኪናው ለአንተ ይሆናል። አትፈልግም? እፈልጋለሁ። በቃ የመኪናውን ሊብሬውና ቤቱን ካርታ እሰጥሃለሁ። እሺ በቃ አንተ ሆነሽ ማለት ነው። ለኔ ድንግልና ከሀብት ይበልጥብሃል። 40 ዓመት በሰራ እኮ 40,000 ብር ማታገኘው ነው የ40 ሚሊዮን ብር የምፈጥጥ። እንዴ አሁን ግማሹን ታስገባለህ ወይስ? ቆይ ተረጋጋ። በምን ነው ማስገባው?
በምን ነው ማስገባው? በር ላይ ካዳሚ ያለ አካውንት የሚሰጣል በሱ ታስ የለም ማንም ሰው የለም። ጠበቃው የለም። ጠበቃ የለም። ጭፍራው የለም። ተረጋጋ አባ ተረጋጋ። እርሶን ማየት ይቻላል? ጠበቃ መቀየር ሳይኖርብኝ አይቀርም። ማየት ይቻላል እርሶን? ቆይ ይረጋጉ። የለም ጭፍራው ምን አውቃለሁ። ስለዚህ በምን ነው ብር ማስገባ? ውስጥ ሰው የለም ሌላ ሰው? ካንተ የምፈልገው ምን እናሽንት የምን መልቀቅ ነው የምታወራው? ፈጣሪ እያለ ምን አንተ ምን ስልጣን አለህ እንዴ? ክፈትልኝ። አይከፋትም ብያለሁ። ውጣ እኮ ላስገባሉት ብዬ ነው። ብሩን ላስገባ አሁን ላስገባ። እሺ ንገሩኝ። እሺ ይሄን ማድረግ አልችልም እኔ። ሌላ ቀለል ያለ ነገር ይዘዙኝ። በጣም ቀላል ነገር። እሺ ቀላል ነገር ትፈልጋለህ? አዎ። እሺ 60 ዓመት ያለፈው ሽማግሌ የእግሩን ጣት ቆርጠህ ታመጣለህ። ምን ይሄስ ይሻላል እንዴ? ይሄማ የባሰ ከባድ ነገር እኮ ነው። እኔ እኮ ቀላል ነገር አድርጉልኝ ነው ያልኳችሁ እኮ። ቀላልኩልህ እኮ። ከእህት ድንግልና ሊሞት የደረሰ ሽማግሌ አይሻልም? ሲጀመር እንዳንተ ሌባና ጮረባሪ አለ እንዴ? እኔን የምታጮረብረኝ ሰውዬ? ምንድን ነው አጭበርባሪ ማለት? አበዛ ተለካ ነው እንዴ? አዎ ሰው ጠቆመኝ ነው። ጭፍሮ የለም። ጠበቃ መቀየር ሳይኖርብኝ አይቀር ገድየዋለሁ። እሱ ብለህ የኔን ካዳሚ ገደልክ። አዎ አንተንም ገድላለሁ። አሁን ውጣልኝ። እኔ ስራ አለብኝ፣ ደንበኛ አለብኝ። ውጣ። አልወጣም። አትጨፍራው። አልወጣም። አሁን ክፈትልኝ። ሰውዬ ውጣልኝ ብያለሁ። አትከፍቶም? አትወጣም። ጭፍራው ክፈተው። ጭፍሮ የለም። በቃ አንተ አጭበርባሪ ሌባ፣ አውቀ የውሸት እንደዚህ ሀብት ታገኛላችሁ ምናምን እያልክ ነው የምትበለው። ሌባ ነው። ሰውዬ ውጣልኝ ብያለሁ። አሁን አንተ ትወጣለህ አትወጣም? ፖሊስ ጣቢያ መሄድ አለብህ። አንተ መገደል ያለብህ ሰው ነው። ደግሞ አንተም ብሎ ጠንቆይ ምንድነው የምትለው? ፖሊስ ነው ያልከው? ከፖሊስ ጋር እንደምሰራ አታውቅም እንዴ? ተመልካቾቻችን እንደምታዩት ነው። ይሄ ከባድ አጭበርባሪ የሆነ ሌባ ነውና እንዴት እንደምን ይዞ አላውቅም። በውስጥ ይሄ የምታዩት ይሄ ቆርቆሮ ነውና በውስጥ መግባት አልቻልኩም። እና በጣም ኤነርጂ የሚፈልግ ነገር ነው ይሄን ሰውዬ ለመያዝ ማለት ነው። እና ተከታተሉ። ካሜራማን በደንብ ቅረጽ። ሰማኛለህ? አሁን የምፈልገውን ነገር አድርግልኝ ወይ ውጣ። አልወጣም። አንተን ሳላስወጣ አልወጣም። እኔ ሬሳ እንዲወጣ ትፈልጋለህ ማለት ነው? የምን ሬሳ ነው የምትወረው? ምን ታረጋውን እስኪ አያለሁ። ተው ይቅርብህ ተው። ምን ከፈጣሪ አስበልጭ እንድፈራ ነው እንደምትፈልገው? እባክህ ውጣ ብያለሁ። አትወጣም። ጭፍራው አትጭፍራው። የምን ጭፍራ ነው የምታወራው? ውጣ። አንተ እኔን ካዳሚ ገደልክ። ውጣልኝ ብያለሁ። ሰውዬ ውጣልኝ ብያለሁ። ውጣ። ውጣልኝ ብያለሁ። ጭፍራው ሰውዬ ተወኝ ብያለሁ። ጠንቆይ ውጣ። እኔ ማንም ውጣ ብሎኝ አያውቅም። አንተ የብዙ ሰዎችን ህይወት ያበላሽ ማትረባ። ዛሬ አንተ ዝጋ ብያለሁ። እገላለሁ ዛሬ። ጭፍራው የምን ጭፍራው ነው የምታወራው? እሱን ገድየዋለሁ። በላይ እኔን ሰው ነካክ። ና ውጣ። ሰውዬ እረፍ ብያለሁ። ሰውዬ ድልኝ።
ኧረ እንደምፈልጋችሁ ኧረ እባካችሁ የሰው ህይወት የምታበላሽ ማትረባ ና የማንን ህይወት ያበላሽ? ፖሊስ ጣቢያ እንገባ። ኧረ እባካችሁ ልስራበት ተውኝ። ፖሊስ ጣቢያ ነው። ኧረ የህግ አለ። ኧረ ተውኝ። ምንድን ነው ያደረከው? ምን አደረኩ? ምንድነው? እኔ ነፍስ መጡብኝ ግን ያልሄድኩባቸው ድንግል ምናምን የምትለው ምንድነው? ያው የስራው ጸባይ እኮ ነው ብዬ ነው እንዴ የስራው ጸባይ እንዴ ሳንቱ ውስጥ አንቺ ነኝ ካርሽኝ አይደለ? ምን ተደበደበት ነው? አንቺ ነኝ ባመኩ ስኔ ትግስኛለሽ? ምን ታረጋለሽ? ይኸውልሽ እገልሻለሁ። የት ነው የምታውቃት? እሷ አይደለች እንደ ሰዎች የምታመጣ ሼሬ እኮ ናት እሷ። እንዴ ጭራሽ ከእናንተ ጋር እየሰራች ነው? አውሯ ምንድን ነው? ስንት ስራዎችን እኮ በሚሊዮኖች እኮ አብረን ሰርተናል። ምን ነው የሰራችው? ያው ሀብት ሰው ማሳበድ፣ እሺ፣ በዋነኝነት እሺ፣ ሰው መግደል፣ እሺ፣ ምናምን በቃ ብዙ የተለያዩ ነገሮች እሺ። ሰው ምን አድርግ ነው የምትለኝ? ለነገር ሁሉንም ሚስጥር ነገር ያደረከው ሰው መግደል። እሺ፣ ሌላስ? ሰው መግደል ይሰራል። ያንተ አስማት? አዎ ገድዬ ላሳየህ። ማን ልግደልኝ? ለምን አይናገርልኝ? የውሸት አይደል ብር የምትቀበሉት? እሷ አሁን የእሷ ህይወት ተቀይሯል አልተቀየረም? የእሷ ህይወት ተቀይሯል ወይ ንገረኝ። እስካሁን እኔ ጋር መጥቶ ተቃውሞ ያሰማ ሰው የለም። ስለዚህ ስራዬ ትክክለኛ ነው ማለት ነው። አሁን ልቀቀኝ። ምንድን ነው ልቀቀኝ ብያለሁ። ያንተን ህይወት ያንተ ስራ ከዚህ በኋላ ያንተ ስራ ያቆማል። ለምንድን ነው የማቆመው? ዛሬ ለመጨረሻና ለአንዴ በተመልካቾች ፊት ቆይ አንተ ምንድን ነህ? እኔ ፖሊስ ነኝ። መታወቂያ አሳየኝ። መታወቂያ አሳየኝ። ምንድን ነው ምን ያደርግልሃል? መታወቂያ አሳየኝ። ፖሊስ መሆን ነው። ምን እኮ ነው ምን ይሄድ ፖሊስ መሆን መታወቂያ አሳየኝ። መታወቂያ ምንድን ነው? ይሄ ምንድን ነው? ይሄ ምንድን ነው? እኔ ፖሊስ መሆን የሚያሳይ መታወቂያ አሳየኝ ብያለሁ። ነግሬሃለሁ። እሷን ፈጋውሩ እኔ ፖሊስ መሆኔን ታውቂያለሽ አታውቂም? አንቺ ነሽ ያመጣሽኝ እዚህ ቦታ። አዎ ነቃለሁ። አንቺ ነሽ አሳልፈኝ ሰጠሽኝ? አዎ። ቆይ እኔ የምትፈልጊው ነገር ካክለሽ ታውቃለህ? ምንም ማለት አልነበረኝም። አንቺ እንዴት ላይ እናሳልፍ? ቆይ የኛን ቤት ከደንበኞቻችን ውጪ ከተመረጡ ደንበኞች ውጪ ማንም ሰው እንዳያውቅ ብዬሻል ነበር። ድንገት መጣሁ አገኘኝ። ምንም ማድረግ አልቻልኩም። ሻው ልቀቀኝ። እሷን ያደረከው ነገር ሁሉ እኔ ልንገርህ። እሷ ሰው ታመጣለች የኮሚሽን እኔ ለምሳሌ ገባው አይደለ? እኔ ሰላይ ነኝ። የተለያዩ እንደዚህ ያልሆነ ነገሮችን ሲያደርጉ እየተከታተልኩ የሚይዝ እንዳንተ አይነቱ ወንጀለኛ ለህግ ማቀርብ ሰው ነኝ። ገባህ አይደል? እኔ ምንም ወንጀል የሰራሁት ነገር የለም። አታፍጥቤ ደግሞ አንተን ብሎ ጠንቋይ። እኔ ከፈጣሪ ውጪ ማንንም አልፈራም እኮ እሱ ላንተ ነው። እነሱ ግን እኔን ስለሚያምኑ ነው የሚወጡት። በቃ ለምንድን ነው የምትለኝ? እነሱ መጡብኝ እንዴ ያልሄድኩባቸው? እነሱም መሆን ያለበት ሰውዬ አትቅረጠኝ ይላል። ምንድን ነው መጀመሪያ ማን እንደሆንኩ እወቅ። ሲቀጥል ደግሞ እኔ እኮ አንተ በነፍስ አንተ ከሳለሁ ጥበቃዬን ገለኳል አለ አልገደልኩት እንዴ አይታደብ ወንጀል መሆኑን አይታል ስገሎ አይታል። ቆይ አንተ ምንድን ነው ማትወኝ እንዴ ምን አድርግ ነው የምትለው? ትሰማለህ? ለሷ 300 ሺህ ብር ክፈል አይደል ያልኩት ቅድም? 100 ሺህ ብር ለሷ ሰጣታለሁ። እነሱ ጋር ግን አንተ ይሄ የጠንቋይ የምታመልከው እንደዚህ ጠንቋይ ነኝ ብለህ እንደዚህ ምናምን እያልክ ህይወት የተቀይሯል እያለች የውሸት ተረካ ነው የምትሰሩት። በጣም ይሄ ሳክስ የሆነ ነገር ማለት ነው። ስለዚህ እስከመቼ ነው የሰው የምታታልለው? ይኸውልህ ማን ነበር ስምክ? ያሬድ ነው አይደል ያልከኝ? አዎ ያሬድ። ሰዎቹ ፈልገው እኔ ጋር መጡ። እንደውም ፈለጉትን እያደረኩላቸው ነው። እስካሁን ተቃውሞ የመጣ ሰው የለም። ስለዚህ ይሄ ማለት ስራዬ ትክክል ነው ማለት ነው። እነሱ ጋር አይሰራም። እሷ ያንተ ገረድ ስለሆነች ነው። እሷ ምሳሌ ያንተ ተላላኪ ስለሆነች ነው። ለፖሊስ አመለክታለሁ። ፖሊስ ማስረጃ ነው የሚፈልገው። ሁለታችሁንም ወስዳችኋለሁ ፖሊስ ጣቢያ። አይገርምም? ወሰደኝ። ይገርማል። አንተ አራተኛው ሰው ነው ፖሊስ ጣቢያ። እኔ ፖሊስ ጣቢያ እስር ቤት ቤቴ በለው በነጋታው እወጣለሁ። እዳው አንተ ላይ ነው የሚተርፈው።
ምንድነው የምታወራው? እኔ ሶስቴ ገብቼ ሶስቴ ወጥቻለሁ። ገንዘቤን ይጭናል። ይሄን ስራ ታቆማለህ አታቆምም? አላቆምም። ይሄን ስራ ካላቆም ካሁን አስገባለሁ እኮ ነገ ተመልሼ እወጣለሁ። አንተ ግን በህይወት አትኖር። ለምንድነው ማለት ፈጣሪ ነው እንጂ አንተ ነው የምታኖረኝ? ይኸውልህ የምትወደውን ሰው ነው ማሳጣክ። ስለዚህ እንደተከበርክ ብትሄድሽ የምትፈልገውን በርድ እኔ የምወደው ፈጣሪን ነው። ፈጣሪን ተሰጠኛለህ። ስንት ልጻፍልህ? የምትፈልገውን ልስጥህ። ምን ልትከፍለኝ ነው? እኔ ልፈልና ከህይወት አረ ወጋት ምንድነው አንቺ እዚህ ቆመሽ ምናምን የምትይው? እኔ ምን ላድርግ? አሳይኝ አልከኝ አሳየው። እኔ እንዳልከኝ አሁን ፖሊስ ጣቢያ ትሄጃለሽ አትሄጂም? ከሱ ጋር እያየሽ ነው አይደል? ጠንቋይ ምናምን የምትይው? እኔ ምን ላድርግ? አሳይኝ አልከኝ አሳየው። ፖሊስ ጣቢያ ትገቢያለሽ። ና ና ና ና ና ና ና ና ና